ይሄን ነገር ወይ ሌላ ጊዜ እንስማ። ምን ነው ከአንቺ ጋር የሚያገናኘው ነገር አለ? ማለት ምን ማለት ነው? አይ ስሜን ቤቲ ስለምታውቀው። ምን እያልሽ ነው እንዴ? እንደኔ ስራ ቢሆንማ እዚህ እናንተ ፊት መቆም አይገባኝም ነበር። እንደ በደሌ ብዛት ቢሆን እስር ቤት ነበር መገኘት የነበረብኝ። አንቺ የውሻ ልጅ አፍሽን ዝጊና ከዚህ ቤት ውጪ። ቤቲ እኔ ጋር ምን እንዳለ የረሳ ይመስለኛል። ከአሁን በኋላ ምንም ልታስፈራሪኝ እንዳትሞክሪ። ምንድን ነው? ቆይ ምንድን ነው እየሆነ ያለው? ጽናት፣ እኛም እስከ ትናንትና ማታ ምንም የምናውቀው ነገር አልነበረ፣ ግን ኪራ ማታ ሁሉንም ነገር ነገረን። አዎ ጽናት፣ ማታ እንደዛ ባንሰማ ኖሮ እዚህ እንመጣ ነበር ስታስቡ እኮ። ንገሩኛ ጽናቴ፣ ከማንም ሰው በላይ ስሜትሽን እንደጎዳው ታውቃለሁ። ግን አንቺ እንዳሰብሽው ለአንቺ ያለኝ ፍቅር አልቆ ሳይሆን ለአንቺ ብዬ ያደረኩት ነገር ነው። ኧረ ለእኔ ስትል ነው እንደዛ ስትናገረኝ የነበረው። ድሮም አንቺ እኔና ኪራን አንድ ላይ ስታይን አይንሽ ደም ነው የሚለብሰው። አረ ልጅቷ እንዳውል ታቆማችሁ ረሳችኋት? ያለቆሜ ነች አይደለም። ይኸውልሽ ከድርጊትሽ በላይ ደሜን እያፈለው ያለው ውሸትሽ። አንገትሽን እንደ ጦስ ዶሮ ጠምዝዤ ሳልደፋሽ አሁኑኑ ተናገሪ። ማን ነው ወደዚህ ቤት ያስገባሽ? ደላላው ነው። አንቺ ትዕግስቴን አትፈታተኝ። ማን ነው ወደዚህ ቤት የላከሽ? ይኸውልሽ ህይወቴን እንደዚህ ሲሆን አድርገሽ በፍጹም አልፋታሽ። ተናገሪ። እኔ ምንም የማውቀው ነገር የለም። አንቺ ሴትዮ ሰሚኛለሽ? ላከብርሽ እየሞከርኩ፣ አንቺ ግን ክብር የሚገባሽ ሰው አይደለሽ። ተናገሪ። እኔ ስለምታወራው ነገር እኮ ምንም አላውቅም። በጣም ተረጋግቼና በትዕግስት ላውራሽ። እዛ ማታርግ በቃ እኔ ሁሉንም ነገር እነግርሃለሁ። በጣም ጥሩ፣ እየጠበኩሽ። ከየት ልጀምርልህ? እኔም ወድጄ አይደለም እየጠበኩሽ ነው። ቀጥይ። ኪራ ሁሉንም ነገር ያቀነባበረችው ቤቲ ናት። እዚህ ቤት እንድገባ ከመጀመሪያው ጀምሮ እንድትነግሪኝ እፈልጋለሁ። እኔ ያው ባለፈው እንደነገርኩ በመሀል የራሴን ሻይ ቡና ጀምሬ ነበር። በዛ አጋጣሚ የአማንን አባት ተዋወቅኩት። ማን ነው አማን? አማን ልጄ ነው። የ2 ዓመት ልጅ አለ። ግን በሽተኛ ሆኖብኛል። ጭንቅላቱ ላይ ውሃ አለበት፣ እየተሰቃየብኝ። እሱን ለማሳከም ያለኝን ገንዘብ ሁሉ ጨረስኩ። በስተመጨረሻ ጎዳና ለልመና ወጣሁ። በዛ አጋጣሚ ነበረ ከቤቲ ጋር የተዋወቀ። እንዴት ነበር ተዋወቃችሁ? እምለምነው እነሱ ሰፈር ነበር። ቤቲ ምግብ ትሰጠኝ ነበር። ስታልፍ ስታገድምም ሳንቲም ትሰጠኝ ነበር። በዛው በጣም ተግባባን። ምን ብላ? እኔ ማውቀው የጽናት ታሪክ የቤቲ እንደሆነ። አልገባኝ። ማለት አንተ ልጅቷን ሰራተኛዋን አፍቅረህ የቤቲን ልጅ እንዳስወረዳችሁባት እና እንዳባረራችኋት ነው የነገረች። አልገባኝ። ማለት ልጅቷን ማለት ሰራተኛህን አፍቅረህ የቤቲን ልጅ እንዳስወረዳችሁባት እና እንዳባረራችኋት ነው የነገረች። ምን? ይቺ አረመኔ ጭራሽ እንደዚህ ብላ ታወራለች? ከዛ ልጅሽን አሳክምልሻለሁ፣ አንድ ነገር ግን እንድትተባበርኝ ይፈልጋሉ አለች። እኔም ከዛ ምን ልተባበረች ስላት እናንተ ቤት ሰራተኛ ሁኜ እንድገባና ጽናትን እንድከታተልላት ነው አለች። ከዛ እኔም ያው ታሪኳን ነግራኝ አሳዝናኝ ስለነበር እሺ አልኳት። አንተ ለደላላው ሰራተኛ እንደምትፈልግ ስትነግረው ደላላው ደግሞ ለቤቲ ነገራት። እንዴት ማለቴ? ቆይ ደላላው እና ቤቲ እንዴት ተገናኙ? እሱን አላውቅም፣
ግን ገንዘብ የሰጠችው ይመስለኛል። ቀጥሽ። ከዛ ልብስ ገዛችልኝ። ልጄ እሷ ጋር መኖር ጀመረ። እኔም እናንተ ጋር ገባሁ። ከዛ አንድ ቀን ጽናት ሻወር እየወሰደች ፎቶ አንስቼ ሰጠኋት። ይህ ግን ሴቶች እንዴት ብትሆኑ ነው ራስ ወዳድነት እንደዚህ የነገሰባችሁ? አንቺ እንዴት አንዲትን ሴት ሻወር ስትወስድ ተደብቀሽ ፎቶ ለማንሳትና አሳልፈሽ ለመስጠት እንዴት እጅሽ ይሻለሽ? እውነት በሰዓቱ ቤቲ በጣም አሳዝነኝ ነበር፣ ታሪኳን ስለነገረች፣ በዛ ላይ ደግሞ ልጄን ስላሳከመችልኝ። እና በጽናት ገላ ነግደሽ ነው ገንዘብ የምታገኘው? አውቃለሁ ኪራ፣ ጥፋተኛ ነኝ። ከረፈደ ነው ሁሉም ነገር የገባኝ። ቤቲ ልጄን ትገልብኛለች። እባክህ አሁን እንደዚህ ማለትሽ ምን ጥቅም አለው? አሁን ተነሽልኝ። መጀመሪያ ነበር ይህንን ማሰብ የነበረብሽ። እስኪ ጽናትን ተመልከቻት፣ እኔ ነኝ። እስኪ ምን ያህል ቤቴ እንደተበጠበጠ አይታይሽም? አውቃለሁ፣ ከረፈደ ቢሆንም እውነታው ስለገባኝ። እና ስለገባሽ ምን ፍለሹን ወስጄዋለሁ። ማለት የጽናት ፎቶ ያለበት ነው? አዎ። እና ለምን ዝም አልሽ? ልጄስ ቤቲ ልጄን ትገልብኛለች። እና ምን ልታደርጊው? ግን ምንም ቢሆን ልጄን ማጣት አልፈልግም። ምን እንደምናደርግ እናስብበታለን። ግን አሁን ፍላሹን ስጭ። በፍጹም ኪራ፣ እንደዛ አላደርግም። አላምንህም። ይቅርታ አልሰጥህም። ድሮስ ሌባ እናት እኮ ልጇን አታምንም። አሁን እንደዛ አትበል። አንተ ለፍቅሬ እንደምታስበው እኔም ለልጄ ስለማስብ ነው። እሺ፣ አሁን ምን ማድረግ እንዳለብኝም ተረጋግቼ ማሰብ አለብኝ። አሁን ውጭልኝ። እሺ እባክህ ኪራ፣ ግን ለቤቲ ምንም ነገር እንዳትነግርብኝ። ውጭልኝ አልኩሽ እኮ። እሺ። እና ጽናቴ አንቺ እንዳሰብሽው ሳይሆን በፎቶሽ አስፈራርተኝ ይሄን ሁሉ ነገር ያደረኩት። የሆነ ቀን እኮ የሆነች ሴት ስልክ ደውላልኝ እንዳስፈራራችሁ ነግረኝ ነበር። እኔ ነበርኩ ደውዬ እንደዛ ያልኩሽ። ለልጄ ስል የገባሁት ነገር ቢሆኑ ግን ሰላም ይመስል የሰማሁት ታሪክ ደግሞ የቤቲ ሳይሆን የአንቺ ሆኖ አገኘሁት። ጽናት፣ አንቺ ቆሻሻ፣ እዛው ጎዳናሽ ነው ሻውጥቼ የምወረውርሽ። እኔ በጣም ብዙ ሰው አይቻቃለሁ፣ ግን እንዳንቺ ስህተት ሰርቶ መጸጸት የማይችል ሰው አይቻላቅ። ገና ለገና ልጄ እጅ የገባ ብለሽ ነው እንደዚህ የምትናገርን? እሰራልሻለሁ። አንድነት፣ ልጅሽ የተከራየውልሽ ቤት ውስጥ እየጠበቀሽ ነው። አመሰግናለሁ ጽናት። ይቅርታ እባክሽ። ቅስምሽንም ህልምሽንም እንደሰበርኩት አውቃለሁ፣ ግን ምን አባቴ ላድርግ? ቤቲ ዋሽታ የራሷን ታሪክ የአንቺ ታሪክ አድርጋ ነገረች። እናም አሳዘነች። ደግሞ በስስ ጎኔ በልጅ መጣችብኝ። እናም ተሳስቻለሁ። እባክሽ በድዬሻለሁ፣ ይቅር በይኝ። እሺ ተትሽ የኔን ታሪክ ያለ ፍቃሪ ስለተጠቀምሽበት ነው። በቃሽ፣ እሺ ይበቃሻል፣ በቃሽ። ቆይ እኔ ምንድን ነው ያደረኳችሁ? ምንድን ነው ያደረኳችሁ? ንገሩኝ እስኪ። ቆይ ምሩ ንገሪኝ እስኪ፣ ምሩ ንገሪኝ። ቆይ እኔ ከአንቺ በምን አንሳለሁ? ንገሪኝ እስኪ። ቆይ ኪሩቤል እኔን ለምንድን ነው መውደድ ያቃተው? ቆይ ንገሪኝ ምሩ፣ አስረጅኝ። እኔ ከአንቺ የተሻልኩ ጤነኛ ሰው ነኝ አይደል? ለምን? እሺ ንገሪኝ። ለምን ምሩ? ለምን? አስረጅኝ እስኪ ምሩ። ኪራ ንገረኝ። ቆይ ከኔ ያጣው ነገር ምንድን ነው? ንገረኝ ኪራ፣ ንገረኝ። ቆይ እኔ ለአንተ ያልሆንኩት ምን አለ? አስረዳኝ እስኪ ኪራ፣ ንገረኝ። ዝም አትበለኝ። ለምንድን ነው ልትወደኝ አልቻልከው? ቆይ ንገረኝ እስኪ። እኔ ለአንተ ስል ስራዬን አልታውኩም? እኔ ለአንተ ቆንጆ አይደለሁም? ስራዬን ትቼ ለአንተ ስል ቤት ተቀምጬ ነበር። ንገረኝ። እምነትና ለሰው ልጅ ክብር ነው እሺ ጎደለሽ? እምነት አይደለ? እምነት ነው ያጣሁት። አንቺ በእኔ ቦታ ብትሆኚ ምንድን ነበር የምታደርጊው? አስረጅኝ
ትችያለሽ? ዛሬ እኔ የለፋሁበትን ይህንን ፍቅር አባከንሽው አይደል? አንቺስ ብትሆኝ ገና ያለ ጊዜው ያቃጠልሽብኝ ልጄ። አንቺን በእኔ ቦታ ብትሆኝ ከዚህም የተሻለ ነገር ታረጊ ነበር። ቤቲ እባክሽ ውጭ